ቆይሽ ለምንድን ነው የፈለከኝ? ቤት ውስጥ እኮ ምንም ስራ እየሰራሽ አይደለም። ወጥ አትሰሪ፣ ልብስ አታጥቢ፣ ቤት አታጸጂ። ስማ እኔ ያንተን ወጥ ስቀቅልና ልብስ ሳጥብ አልገኝም። እሺ ጊዜው ተቀይሯል። ኢንዲፔንደንት ሴት ነኝ። ኢንዲፔንደንት ማለት ነው ምን እንዳለብኝ እኔ ብቻዬን ቤት ማጸደው። ሰራተኛ እኮ ነሽ። በቃ እኔ እናንተ መለየት አለብን። ለምን? ለገንዘብ ያለህ አመለካከት ደስ አይልማ። በጣም እኮ ነው የምትቆጥረው። ትሰሚያለሽ? ገንዘብ ደስታን አይገዛም። እሺ ደስታ ግን መኪና ይገዛልኛል። ምን? ሰላም ደስታ ባላለሁ መጣሁ። እሺ እኔ ፍቅር መብራት ሞልቼ አንድ ጥያቄ ልጠይቅህ። እኔ ፍቅር እኔ ግን ብሞት ሌላ ሴት ታገባለህ? ኧረ በጭራሽ። እንዴ እስክትሞቺማ አልጠብቅም። ምን? ስለመጣሽ በጣም ደስ ብሎኛል። እኔ የምልሽ የት ነበር እሰራለሁ ያልሽኝ? እኔ እንስሳ በጣም ስለምወድ ከእንስሳ ጋር ነው የምሰራው። የምርሽ? እኔም እኮ ከእንስሳ ጋር ነው የምሰራው። እንስሳ በጣም ነው የምወደው። ወይኔ በጣም ነው ደስ የሚለው። የት ነው የምትሰራው? ስጋ ቤት። አንቺስ? አሁን ደግሞ ከሲንግል ህይወታችሁ ወጣችሁ ማንኛውንም ሴት ልጅ በእጃችሁ አስገብታችሁ የተሻለ ፍቅርና የተሻለ ቤተሰብ እንዴት መመሰረት እንደምትችሉ ታውቃላችሁ? እኔ አላውቅም። እንኳን ማርያም ማረች። ማርያም ታኑረ። ልጅ ይሄ ነው? ኧረ እሱ ልጁ አይደለም አሻንጉሊት ነው። ያውና ልጁ ነው እንዴ? እኔ ደግሞ እኮ አባዬ እንኳን ደስ አለ። ዛሬ እኮ ድንግልናዬን ሰጠው። እሰይ ተመስገን፣ አኮራኸኝ። ከ30 ዓመት በኋላ ወንድ ሆንክልኝ። እኔ ልጅ ማነሽ ታዲያ? እድለኛዋ ለማን ነው ክብርን የሰጠው? ርካሽ ለሆነችው ብታይ ብዙ ናቸው እንደዚህ ተደርድረው እስካሁን አለማወቄ ቆጨኝ። ከዛ ርካሿ ጋር ገባውና መጨረሻ ላይ ብሬ ሲያልቅ አስጠሪኝ አልኳት። አይ አላስጠራህም፣ ሰው ይዘህ ከመጣ ግን ቅናሽ አለው ስትለኝ ጊዜ አንተ ጋር መጣው። የት ነው አልከኝ? እኔ ልጅ ዶክተር ባለቤቴ እንዴት ሆነች? መጥፎ ዜና ነው ያለኝ፣ ግን እንዴት ብዬ እንደምነግርህ አላውቅም። ምን ሆነ ነው ያኮረፍከኝ? ልጅ አባዬ እኔ በጣም መሮኛል። ወይ ዶክተር ሆናለሁ ወይ ደግሞ በቃ እሰደዳለሁ። ምን? ይሄ ደግሞ ምን አይነት ምርጫ ነው? ስንት ክፉ ዜና፣ ስንት የሚያስጠላ ዜና እየሰማን እንደዚህ አይነት ምርጫ ታስቀምጣለህ? እኔ አባትህ በህይወት እያለሁ አይኔ እያየማ መቼም ቢሆን በቃ ሻል ዶክተር አትሆንም። እንዴ የት ልጅ ነው ልብስ ያወጣሽው? እዚህ ሰፈር ቆንጆ ሴት ብቻ እየመረጠ የሚገል ሰውዬ መጥቷል ሲባል ሰምቻለሁ። ስለዚህ ቶሎ መጥፋት አለብኝ። እና አንቺ ምን አስጨነቀሽ? ማለት ቶሎ በይ ሳይመጣ የኔ ፍቅር ምን እንዳያስገምች እኔ እንጃ። እስኪ ያሳይ። ባለፈው እንደውም በጣም የምትወጂውን ጫማ በፎቶ አላሳይሽኝም? እኔ አላምንም። ጫማውን ገዛ በቪዲዮ ያገኘውልሽ። ስማ የኔ ፍቅር ለአንተ ቴክስት ልካለሁ ብዬ ተሳስቼ ለአባትህ ላኩላቸው። ምን ብለሽ? ያው በጣም ስለናፈከኝ ዛሬ አብረን ነው የምናድረው፣ ቸኮሌት መግዛት ደግሞ እንዳትረሳ ብዬ ተሳስቼ ለሳቸው ላኩላቸው። በጣም ነው ያፈርኩት። አሁን አንብበውት ከሆነ እና ቴክስቱን አንብቦት ይመጣል ብለሽ ፈርተሽ ነው? መተናል አባዬ ቴክስቱን አንብበው ነው እንደ መጣው? የምን ቴክስት? ናፍቃችሁኝ ነው እንጂ የመጣሁት። እንዴ እኮ አላልኩሽም? አባዬ ሲጀመር እኮ ቴክስት አያነብ። አንቺም ዝም ብለሽ ታካብጂ ነው። በርሶ መጀንጌቴ ምን ፈለክ? መሰፋቀል ፈልጌ ነው። ባለፈው ሰራውልህ አይደል? አሁን እንኳን ለእናቷ ነው ነው። እሺ እና ደግሞ ወንድሟን ቆሞ መሽናት እንዳይችል አባትየውን ደግሞ አንድ እግሩን አስረዝመው አንድ እግሩን እንዲያሳጥሩልኝ፣ ለእህትየው ደግሞ በሳቀች ቁጥር አንዳንድ ጥርስ እንዲረግፍባት፣ ከዛ ደግሞ ሙሉ ቤተሰቡን አፋቸውንም ጆሮአቸውንም ይደፍኑልኝና በምልክት ቋንቋ እንዳያወሩ ጣታቸውንም ይቆርጡልኛል። ችግር የለውም ይቻላል። ጥሩ ሀሳቦች ነው ይዘህ የመጣኸው። እሺ ሌላስ? ይሄ እንኳን ስለሚያሳፍር ፊቴን ባያዩት ደስ ይለኝ ነበረ። እንደ ሌሎቹ መጋረጃ የሉትም እንዴ? መጋረጃ እንኳን ትንሽ ተወዶብኝ ነው። ያው እኔ ጀማሪ ስለሆንኩኝ ቀስ ብዬ እገዛለሁ ብዬ ነበረ፣ ግን ለምን እንደሚደረግ አሁን ገባኝ።